በመቶ ቀናት ውስጥ ብቻ 800,000 ሰዎች አልቀዋል። ይሄ ማለት በየደቂቃው 5 ሰዎች ይታረዱ ነበር ማለት ነው። ጎረቤት ጎረቤቱን፣ ጓደኛ ጓደኛውን የጨፈጨፈበት የሩዋንዳ ጥቁር ታሪክ እንዴት ተጀመረ? ዓለምስ ዝም ብላ የተመለከተችው ለምንድን ነው? ዛሬ የሩዋንዳ አስገራሚ የጥፋትና የትንሣኤ ታሪክ በዝርዝር እናያለን። አንድ ሀገር የገዛ ዜጎቿን ለማጥፋት የታጠቀችው ከባድ መሳሪያ ሳይሆን በጩቤና በዱላ ነበር። በ1994 ሩዋንዳ ውስጥ የሆነው ታሪክ ጠባሳ ብቻ ሳይሆን ለሰው ልጅ ሁሉ ትልቅ ማስጠንቀቂያ ነው። ጥላቻ እንዴት አንድ ሀገርን በመቶ ቀናት ውስጥ አመድ እንደሚያደርግ፣ ያቺ ሀገር ዛሬ እንዴት የአፍሪካ ተምሳሌት እንደሆነች የሚያሳየን እውነተኛ ታሪክ እነሆ። ከገሃነም ደጃፍ እስከ አፍሪካ ተስፋ። ከ30 ዓመታት በፊት ሩዋንዳ በደም ተጨማልቃ አስክሬን በየመንገዱ የወደቀባትና ተስፋ የቆረጠች ሀገር ነበረች። ዛሬ ግን በአፍሪካ የሰላምና የልማት ተምሳሌት ሆናለች። ይህ ተአምር እንዴት ሊሆን ቻለ? ከጥላቻ ማጥ ውስጥ የወጣችው ሩዋንዳ ለዓለም የምታስተምረው ምስጢር ምንድን ነው? ብዙዎች የሩዋንዳ ጥፋት በአንድ ጀንበር የመጣ ይመስላችኋል። ነገር ግን እውነታው ሌላ ነው። ቀኝ ገዢዎች ሩዋንዳን ሲገዙ ሕዝቡን በዘር ከፋፈሉት። አፍንጫን በመለካትና ቁመትን በማየት ብቻ አንተ የበላይ ነህ፣ አንተ ደግሞ የበታች ነህ የሚል መርዝ ረጩ። ይህ መርዝ ለብዙ ዓመታት በዝምታ ሲብላላ ቆይቶ በ1994 ፈነዳ። ሚያዝያ 6 ቀን በ1994 የፕሬዝዳንቱ አውሮፕላን ተመቶ ወደቀ። ይህ ለጽንፈኞች ትልቅ ምክንያት ሆነላቸው። በሬዲዮ ጣቢያዎች በሮቹን ግደሉ የሚል አዋጅ ታወጀ። በየመንገዱ ፍተሻ ተጀመረ። መታወቂያ ቱቲ የሚል ከሆነ ሞት በዚያው ቅጽበት ነበር። ለቀጣዮቹ 100 ቀናት ሩዋንዳ የደም ባህር ሆነች። ቤተክርስቲያን የገቡ፣ ትምህርት ቤት የተሸሸጉ ሁሉ አልተረፉም። ጎረቤት ለዓመታት አብሮ የኖረውን ጎረቤቱን እንዲገድል ተገደደ። ዓለም ግን ፊቷን አዞረች። የተባበሩት መንግስታት ድርጅትም ሰላም አስከባሪዎች በቂ ትዕዛዝ ሳይሰጧቸው በዝምታ ተመለከቱ። ጦርነቱ ሲያበቃ ሩዋንዳ የሙታን ሀገር መስላ ነበር። ግን ሩዋንዳውያን አንድ ከባድ ውሳኔ ወሰኑ። በበቀል መቀጠል አንችልም አሉ። ጋቻቻ በተባለ ባህላዊ የፍትህ ሥርዓት ገዳይና ሟች ፊት ለፊት ተገናኝተው ይቅርታ ተጠያየቁ። ዛሬ ሩዋንዳ የአፍሪካ ሲንጋፖር እየተባለች ትጠራለች። የሩዋንዳ ታሪክ ለኛ ትልቅ ትምህርት ነው። ጥላቻ የትም አያደርሰንም። ሰላም ዋጋው የሚታወቀው ሲጠፋ ነው። እኛስ ከዚህ ምን እንማራለን? ሀገራችንን ከጥላቻ ለመጠበቅ ምን እያደረግን ነው? አስተያየታችሁን ኮመንት ላይ አስፍሩልኝ።